እሺ ሰላም ጤና ይስጥልኝ። 100 መሰረታዊ ጃፓንኛ ቃላቶች ወይንም ግሶች ለጀማሪዎች የሚለውን ተከታታይ ቪዲዮ ሶስተኛው ክፍል ይዤ መጥቻለሁ። ያለፉትን ትምህርት ክፍሎች አይታችሁ ወዳችሁታል ብዬ አስባለሁ። የዛሬውን እንድታዩት ጋብዛችኋለሁ። እንከታተላቸው። እሺ እንቀጥላለን። 41ኛው ኢኢማስ ነው። ኢኢማስ ማለት መናገር ወይ እናገራለሁ ማለት ነው። ለምሳሌ ሆንቶ ኖ ኮቶ ኢማስ ማለት እውነቱን እናገራለሁ። ሆንቶ ማለት እውነት ማለት ነው። ሆንቶ ኖ ኮቶ ኮቶ ነገር ነው፣ እውነተኛውን ነገር እንደማለት ነው። ሆንቶ ኖ ኮቶ ኢማስ እውነቱን እናገራለሁ ማለት ነው። ስለዚህ ኢማስ መናገር ማለት ነው። ቀጥሎ ያለው 42ኛው ኮታይማስ ነው። ኮታይማስ ደግሞ መመለስ ነው። መመለስ መልስ መስጠት እንደማለት ነው። ኮታይማስ ኮታይቴ ኩዳሳይ ይላችሁ መልስልኝ እንደማለት ነው። ስለዚህ ሺትሱሞኒ ኮታይማስ ይላል። ሺትሱሞኒ ኮታይማስ ማለት ለጥያቄው መልስ እሰጣለሁ ማለት ነው። ሺትሱሞኒ ኮታይማስ ያ ብዙ ጊዜ እዚህ ጋር ያሉት አብዛኛው ለማውራት ጋር የተገናኙ ቨርቦች ናቸው። አንዱ ኮታይማስ ወይ ደግሞ መመለስ ማለት ነው። 43ኛው ዮቢማስ ነው። ዮቢማስ ወይም ዮቡ ሊሆን ይችላል ባጭሩ። ዮቢማስ መጥራት ማለት ነው። ሴንሴዮ ዮቢማስ ሴንሴዮ ዮቢማስ አስተማሪውን ወይ መምህሩን እጠራለሁ ማለት ነው። ሴንሴዮ ዮቢማስ ሴንሴ ማለት አስተማሪ ማለት ነው። ዮቢማስ መጥራት፣ ስለዚህ ሴንሴዮ ዮቢማስ መጣራት ማለት ነው። 44ኛው ኦኩሪማስ ነው። ኦኩሪማስ ደግሞ መላክ ማለት ነው። አንድ ነገር መላክ፣ ለምሳሌ ኢሜል ሊሆን ይችላል። ይሄ ነገር መላክ፣ እቃ መላክ ሊሆን ይችላል። ኦኩቴ ኮዳሳይ ኦኩሪማስ። ስለዚህ ኦኩሪማስ መላክ። ሜሩ ኦኩሪማስ ሜሩ ማለት ኢሜል ማለት ነው። ያው ቀጥታ ከእንግሊዝኛ የተወሰደው ሜሩ ሆኖ፣ ስለዚህ ሜሩ ኦኩሪማስ ኢሜል እልክልሃለሁ ማለት ነው። 45ኛው ሱታይማስ ነው። ሱታይማስ ማለት ማስተላለፍ ወይ ደግሞ መናገር፣ እንደዚህ አይነት ነው ሀሳቡ። ለእንትና ንገርልኝ፣ ለእንትና አስተላልፍልኝ። ሱታይቴ ኩዳሳይ ሊሆን ይችላል። ንገርልኝ ስንል ማለት ነው። ለምሳሌ ኪሞቺዮ ሱታይማስ ስሜቴን እናገራለሁ፣ ስሜቴን አሳውቃለሁ። እዚህ ጋር ስሜቴን አስተላልፋለሁ ይላል። ግን ሞር ሱታይማስ ማለት መንገር፣ ማሳወቅ አይነት ትርጉም ማለት ነው። 46ኛው ደግሞ ሃጂማሪማስ ይላል። ሃጂማሪማስ ማለት መጀመር ነው። አንድ ነገር መጀመር። 47ኛው ሃጂሜማስ ይላል። ሃጂሜማስ መጀመር ነው። አንድ ነገር እጀምራለሁ ነው። ሃጂማሪማስ ደግሞ ይጀመራል ነው። ስለዚህ ልዩነቱን እንድናውቀው ነው። ለምሳሌ ጁጊዮ ጋር ሃጂማሪማስ ስራ ይጀምራል፣ ትምህርቱ ይጀምራል። ጁጊዮ ማለት ትምህርት ማለት ነው። ጁጊዮ ጋር የሃጂማሪማስ ትምህርት ይጀምራል። 47ኛው ደግሞ ሃጂሜማስ ሲሆን ደግሞ መጀመር ነው። ለምሳሌ ሽጎቶ ሃጂሜማስ እኔ ስራ እጀምራለሁ። ሽጎቶ ሃጂሜማስ እና ልዩነቱን ይለበሉት። 48ኛው ደግሞ ኦዋሪማስ ይላል። ኦዋሪማስ ማለት መጨረስ፣ ማጠናቀቅ ማለት ነው። ስለዚህ ካይጊዮ ኦዋሪማሽታ፣ ለምሳሌ ኦዋሪማሽታ ሲሆን ፓስት ነው፣ ያለፈ ነገር ነው። ጨርሻለሁ ነው ቨርቡ። ኦዋሪማስ ነው። ኦዋሪማሽታ ከሆነ ጨርሻለሁ፣ አልቋል ነው። ካይጊ ስብሰባ ነው። ስለዚህ ስብሰባው አልቋል፣ ስብሰባው ተጠናቋል፣ ወይም ስብሰባውን ጨርሻለሁ። ካይጊ በእርግጥ ካይጊ ጋር ኦዋሪማሽታ ማለት ስብሰባው ተጠናቋል፣ ስብሰባው አልቋል ነው። ግን ካይጊዮ ኦዋሪማሽታ ብል ስብሰባውን ጨርሻለሁ እንደማለት ነው። ጋ ሲሆን ስብሰባው ተጠናቋል ነው ትርጉሙ። 49ኛው ማቺማስ ይላል። ማቺማስ ማለት መጠበቅ ማለት ነው። እጠብቅሃለሁ፣ መጠበቅ። ለምሳሌ ኮኮዴ ማቺማስ፣ ኮኮ ማለት እዚህ ማለት ነው። ኮኮዴ ማቺማስ እዚህ ጋር እጠብቅሃለሁ። ዶኮዴ ማቺማስ ጋር እየተጠብቀኛለህ። ኮኮዴ ማቺማስ እዚህ ጋር እጠብቅሃለሁ። ኤኪዴ ማቺማስ ስቴሽን ጋር እጠብቅሃለሁ። ኩራሱዴ ማቺማስ ክላስ ጋር እጠብቅሃለሁ። ጊንኮዴ ማቺማስ ባንኩ ጋር እጠብቅሃለሁ ሊሆን ይችላል ማለት ነው። 50ኛው ታዙኔማስ ነው። ታዙኔማስ መጠየቅ ነው። ጥያቄ መጠየቅ፣ ወደ ነገር መጠየቅ ማለት ነው። ለምሳሌ ሚቺዮ ታዙኔማስ፣ ሚቺ መንገድ ማለት ነው። ሚቺዮ ታዙኔማስ መንገዱን እጠይቃለሁ። ታዙኔቴ ኩዳሳይ ጠይቅ ሊሆን ይችላል ማለት ነው። ስለዚህ 50 እስከ 50 እነኚህ ናቸው። 51ኛውን እንቀጥላለን።
እሺ 51ኛው ደግሞ ኦሞይማስ ነው። እነኚህ ሞር ኦፍ ስሜትን ለመግለጽ በሚል ካቴጎሪ ውስጥ ያስገባቸው። ኦሞይማስ ማሰብ እንደዛ አስባለሁ ነው። ኦሞይማስ ሶ ኦሞይማስ ሶ ማለት እንደሱ ማለት ነው፣ ወይ እንደዛ። ሶ ኦሞይማስ እንደዛ አስባለሁ፣ እንደዛ ይመስለኛል። ሶ ኦሞይማስ እንደዛ ወይ እንደሱ። ሶ ኦሞይማስ 52ኛው ካንጂማስ ነው። ካንጂማስ ካንጂማስ ለስሜት ነው። ስሜት እንደዛ ይሰማኛል ነው፣ ስሜታችን ለመግለጽ ነው። እሱ ደግሞ ካንጂማስ ሳሙሳው ካንጂማስ ሳሙሳ ቅዝቃዜ ነው። ሳሙይ ከተባለ ቀዝቃዛ ነው። ሳሙሳ ሲሆን ደግሞ ቅዝቃዜ ነው። ሳሙይ ቀዝቃዛ ነው። ሳሙሳ ቅዝቃዜ ነው። ሳሙሳው ካንጂማስ ቅዝቃዜ ይሰማኛል ማለት ካንጂማስ። 53ኛው ዮሮኮቢማስ ሂራጋናው ተሳስቻለሁ። ዮቶኮቢማስ ነው የሚለው ግን ትክክል ዮሮኮቢማስ ነው። አነባበቡ ላይ በትክክል ተገላችሁ ዮሮኮቢማስ ወይ ደግሞ ዮሮኮቡ ማለት መደሰት ማለት ነው። ዮሮኮቢማስ መደሰት ነው። ቶሞዳቺ ጋር ኪቴ ዮሮኮቢማስ ቶሞዳቺ ጋር ኪቴ ዮሮኮቢማስ ከሚለው ልክ ቶሞዳቺ ጋር ኪቴ ዮሮኮቢማሽታ ቢሆን ፓስት ነው። ቶሞዳቺ ጓደኛ ማለት ነው። ጓደኛ መጥቶ ደስ ብሎኛል ለማለት ከፈለግ ቶሞዳቺ ጋር ኪቴ ዮሮኮቢማሽታ ወይ ደግሞ ቶሞዳቺ ጋር ቶሞዳቺ ጋር ጓደኛ መጥቶ ደስ ብሎኛል። ቶሞዳቺ ጋር ኪቴ ማለት ማምጣት ነው። ኩሩ ወይ ደግሞ ኪማስ የሚለው ነው ወደ ቴ የተቀየረው። ኤኒዌይስ ጓደኛ መጥቶ ደስ ይለኛል ከሚለው ልክ ደስ ብሎኛል እንደሆነ ዮሮኮቢማሽታ ያልኩት ማለት ነው። 54ኛው ካናሺማስ ነው። ካናሺማስ ማለት መስከፋት ማዘን ነው። ካናሺማስ ለምሳሌ ካናሺ ኒውሱኒ ካናሺማስ ካናሺ ማለት የሚያሳዝን ነው። ካናሺ ኒውሱኒ ካናሺሚማስ ካናሺ አድጀክቲቭ ነው፣ ስም ገላጭ ነው። ኒውሱ ማለት ኒውስ ነው፣ ዜና ኒውስ የሚለው ነው ኒውሱ የሆነው። ስለዚህ ካናሺ ኒውሱኒ ካናሺሚማስ የሚያሳዝን ዜና ሰምቼ አዝኛለሁ ነው። ስለዚህ ካናሺሚማስ ትንሽ ረዥም ነው። 55ኛው ኦኮሪማስ ነው። ኦኮሩ ወይ ደግሞ ኦኮሪማስ መቆጣት ማለት ነው። ኦኮሩ ሴንሴ ጋር ኦኮሪማሽ ካልኩ አስተማሪ ተቆጥቷል እንደማለት ነው። እዚህ ጋር ምሳሌ ለምሳሌ የተሰጠው ቺሳና ኮቶዴ ኦኮሪማስ። ቺሳና ኮቶ ማለት ትንሽ ነገር በቀላል ነገር ለማለት ነው። ቺሳና ኮቶዴ ኦኮሪማስ በትንሽ ነገር ይቆጣል ማለት ነው። ቺሳና ኮቶዴ ኦኮሪማስ ልጁ በትንሽ ነገር ይቆጣል ለማለት ቺሳና ኮቶዴ ኦኮሪማስ። ቺሳይ ማለት ትንሽ ማለት ነው። ኮቶ ቅድም እንዳልኳችሁ ነገር ነው። ቺሳና ኮቶ ማለት ትንሽ ነገር ነው። ስለዚህ ኦኮሪማስ መቆጣት ነው። 56ኛ ሽንፓይሺማስ። ሽንፓይሺማስ መጨነቅ ነው። ሽንፓይሺማስ ለምሳሌ ብዙ ጊዜ ይባላል ሽንፓይ ሽናይዴ ኮዳሳይ አትጨናነቅ ማለት ሽንፓይ ሽናይዴ ኮዳሳይ። እዚህ ጋር ደግሞ ያስገባው ምሳሌ ኮዶሞ ሽንፓይሺማስ ስለ ልጅ ይጨነቃሉ ነው። ኮዶሞ ሽንፓይሺማስ ኮዶሞ ልጅ ማለት ነው። ሽንፓይሺማስ መጨነቅ ስለ ልጅ ይጨነቃሉ ማለት ነው። 57ኛው ኦዶሮኪማስ ነው። ኦዶሮኪማስ መደነቅ መደሰት መደሰት ነው። ኦዶሮኩ ለምሳሌ ኦኪና ኦቶኒ ኦዶሮኪማስ መደንገጥም አይነት ስሜት አለው። ለምሳሌ ኦኪና ኦቶ ማለት ኦኪ ትልቅ ነው፣ ኦቶ ድምጽ ነው፣ ትልቅ ድምጽ ሰምቼ ደነገጥኩ አይነት ነገር ነው። ኦቶኖኮኒ ኦኪና ኦቶኒ ኦዶሮኪማስ ኦዶሮኪማስ ማለት ነው። 58 ላይ ደግሞ ታኑሺሚማስ ነው። ታኑሺሚማስ መደሰት ነው። ከኦዶሮኪማስ ጋር ይመሳሰላል ትርጉሙ። ለምሳሌ ሪዮኮ ታኑሺሚማስ ሪዮኮ ማለት ጉዞ ማለት ነው። ታኑሺሚማስ መደሰት ነው። ስለዚህ ሪዮኮ ታኑሺሚማስ ጉዞውን በደንብ እዝናናበታለሁ፣ እደሰትበታለሁ ማለት ነው። ታኑሺሚኒሽቴ ኩዳሳይ ካሏችሁ ፕሊስ ኢንጆይ እንደማለት ነው። 59ኛው አይሽማስ ነው። አይሱሩ ወይ ደግሞ አይሽማስ ማፍቀር መውደድ ማለት ነው። አይሽማስ ለምሳሌ ካዞኩ አይሽማስ ቤተሰቦቼን እወዳለሁ ነው። ካዞኩ ቤተሰብ ነው። ለምሳሌ ጓደኛችሁን አይሱሩ ብትሏት ወይ ብትሉት እወዳለሁ አፈቅርሃለሁ እንደማለት ነው። አይሱሩ አናታው አይሱሩ አናታኖ ኮቶ አይሱሩ። 60ኛው ሺንጂማስ ነው። ሺንጂማስ ወይ ሺንጂሩ ደግሞ ማመን ማለት ነው። ትረስት ማድረግ ጂቡኖ ሺንጂማስ ራሴን ተማመናለሁ፣ በራሴ ተማመናለሁ፣ ራሴን አምናለሁ አይነት ጂቡኖ ሺንጂማስ። ስለዚህ ለዚህ ለሁለተኛው ክፍል ያስኳቸው
20 ተጨማሪዎቹ ግሶች እነኚህ ናቸው። እስቲ ግን በራሳችሁ ክሬት የምታደርጉትም ወርዶች ካሉ ሼር ልታደርጉ ትችላላችሁ። ለዛሬ ያመጣሁት ይሄ ነው። እሺ ወዳችሁታል ብዬ አስባለሁ። ቻናሉን አሁንም ሰብስክራይብ በማድረግ ላይክ በማድረግ ሌሎች ደግሞ በማጋራት ለሌሎች ተደራሽ እንዲሆን የምታግዙ ጠይቃችኋለሁ። በሚቀጥለው ቪዲዮ እንገናኛለን። ሰላም